ካናዳ ከስጋ ጋር ተያይዞ እንግዲህ እጅግ በጣም አስፈሪና አስገራሚ የሆነ ህግ ልተገበረ እንደሆነ በአሁኑ ሰዓት ተነግሯል። ስለዚህ ነገር ልንገራችሁ፣ እጅግ በጣም አስገራሚ ነው፣ ስንጠብቀው የነበረ ነገር ነው። እንደተነገረው ከሆነ ካናዳ ከሚቀጥለው ዓመት ጀምሮ በሀገሯ ውስጥ የምትሸጣቸው ስጋዎች ላይ ማለትም በተፈጥሯዊ መንገድ ከተመረቱ ስጋዎችና እንዲሁም በላቦራቶሪ ውስጥ ክሎን ተደርገው ከተመረቱ ስጋዎች ሁለቱን መለየት የሚያስችላችሁን ማለትም ከዚህ በፊት ሲጻፍበት የነበረው ሌብሊንግ ከዚህ ዓመት በኋላ መለየት አትችሉም። እነዚህ አይነት ሌብሎች ማለትም በላቦራቶሪ የሚሰሩ ስጋዎችና ተፈጥሯዊ በሆነ መንገድ የሚሰሩ የሚመረቱ ስጋዎችን እንዳትለዩአቸው ሰዎች ሊለዩበት የሚችለውን ጽሁፍ እንግዲህ እንዳይቀመጥ እንግዲህ በህግ መልኩ ልታወጣ እንደሆነ ተነግሯል ማለት ነው። ይህም ማለት እንግዲህ የትኛው ተፈጥሯዊ እንደሆነና የትኛው በላቦራቶሪ እንደተሰራ መለየት አትችሉም ማለት ነው። እነዚህ አይነት ተፈጥሯዊ ያልሆኑና የተፈጥሮን ህግ የጣሱና በተፈጥሯዊ መንገድ የማይሰሩ በላቦራቶሪ ውስጥ የሚሰሩ የተለያዩ ክሎኒንግ ሜቶዶች ሲኖሩ አንደኛው እንግዲህ ራሱን እንስሳቱን በላቦራቶሪ መፍጠር ሲሆን፣ ሌላኛው ደግሞ በላቦራቶሪ ውስጥ ራሱን ስጋውን ክሎን የማድረግ መንገድ ሲሆኑ ታዲያ የሚያስፈራውና የሚያስደነግጠው ነገር እነዚህን እንስሳቶች በላቦራቶሪ መስራታቸው ብቻ ሳይሆን በተጨማሪም ተፈጥሯዊ መንገዱን ሳይጠቀሙ እነዚህን ስጋዎችን በላቦራቶሪ ማምረታቸው ብቻ ሳይሆን ሰውም ለይቶ እንዳይገዛቸው እነዚህ በላቦራቶሪ መሰራታቸውን የሚያሳውቀውን ጽሁፍ ከዛ እንዲነሳ ማድረጋቸው። እናም ይህ ነገር ስንጠብቀው የነበረውና እጅግ በጣም የሚያስፈራው ነገር ነው። ምን አይነት ስጋ እየበላን እንደሆነ እየወሰድን እንደሆነ እየተጠቀምን እንደሆነ እንዳይታወቅ የተደረገ ነው ማለት ነው። እጅግ በጣም አስፈሪ ነው። ይህንን ነገር ማውቃችሁ እንድትጠነቀቁ እላችኋለሁ። እንግዲህ እንደዚህ አይነት ምርቶችም ወደ ሀገራችን ከመጡ እንግዲህ ሌብሊንግ ከሌላቸው በተጨማሪ ምንነቱ ምን እንደሆነ ያልታወቀ ስጋ እንግዲህ ከመውሰድና ከመመገብ እንዲሁም ከመግዛት እንድንቆጠብ እንግዲህ ጠይቃለሁ ማለት ነው። ይህ የኔ ሪኮሜንዴሽን ነው። አለማችን እንግዲህ ይህንን ነገር ህጋዊ ወደ ማድረግና ማህበረሰቡ ደግሞ እንዳይረዳውና እንዳይለየው እየተደረገ ይገኛል ማለት ነው። ይህንን ቪዲዮ በዛ ሀገር ለሚኖሩና ለቤተሰቦች ሼር አድርጉላቸው። ብሩክ ነኝ። መልካም ቀን ይሁንላችሁ።